ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ እጅግ ልብ የሚነካ በቅናት በክህደትና በእውነተኛ የጓደኝነት ፈተናዎች የተሞላ ድንቅ የፍቅር ታሪክ ይዘንላችሁ ቀርበናል። በትምህርት ቤት የማይነጣጠሉና እጅግ የሚዋደዱ ሁለት የቅርብ ጓደኛሞች መላው የትምህርት ቤቱ ልጃገረዶች በሚያልሙትና የሁላቸውም የልብ ትርታ በሆነው ታዋቂ ወጣት ላይ በአንድ ጊዜ ፍቅር ቢይዛቸው ምን የሚፈጠር ይመስላችኋል? ፍቅራቸውን በግልጽ ተነጋግረው በሰላም ለመወዳደር ቢወስኑ በመካከላቸው የሚፈጠረው ድንገተኛ ክህደትና የስርቆት መሳሳም የዓመታት ጓደኝነታቸውን ለዘላለም ያበላሸው ይሆን? ወይንስ በመጨረሻው ሰዓት በአውሮፕላን ማረፊያ የሚደረገው የሩጫ ፍለጋ እውነተኛውን የፍቅር ጓደኝነት መልሶ ያገናኝ ይሆን? ወደዚህ አስደማሚ ታሪክ በቀጥታ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ የሚጀምረው ኮኮ ከተባለች ከሁለተኛ ደረጃ ትምህርት ቤት ተማሪና ሚትሱኪ ከምትባል የቅርብ ጓደኛዋ ጋር ነው። ወዳጅነታቸውን የጀመረው አንዳንድ ልጃገረዶች ሚትሱኪ ብስክሌት መንዳት ስላልቻለች ሲያሾፉባት ኮኮ ጣልቃ ገብታ ስትከላከልላት ነበር። እንዲያውም ኮኮ ሚትሱኪ እንዲህ መንዳት እንደምትችል አስተምረካለች። ከዚያም ቀን ጀምሮ የማይነጣጠሉ የቅርብ ጓደኛሞች ሆኑ። በሌላ በኩል በትምህርት ቤት ውስጥ በጣም ተወዳጅ የሆነውና ኮኮንም ጨምሮ የብዙ ልጃገረዶች የልብ ምት ወይም ክራሽ የሆነው ሚቶሞ አለ። ሚትሱኪ ለኮኮ ሚቶሞ ክፍል እንደደገመና አሁን ከነሱ ጋር በአንድ ክፍል እንደሚሆን ስትነግራት ኮኮ በጣም ትደሰታለች። እሱም ሲመጣ ቆንጆ ሆና ለመታየትም መዘጋጀት ትጀምራለች። በክፍል ውስጥም ሁለት ወንዶች ልጆች በሚቶሞ ላይ ማሾፍ ሲጀምሩ ኮኮ እነሱን ለማስቆም ጫማዋን ትወረውርባቸዋለች። ሚቶሞ ይህንን ሳይ ስለተከላከለችለት ያመሰግናታል። ጫማዋንም መልሶ ሲሰጣትም ጓደኛዋ እንድትሆን ይጠይቃታል። በዚያ ቅስፈትም የኮኮ ልብ በፍጥነት መምታት ይጀምራል። ቆየት ብሎ ከሚቶሞ ጓደኞች አንዱ የሆነው ናሪታ ይመጣና በዚህ ዓመት ትምህርት እንዳያመልጠው ያለበለዚያ ያንኑ ክፍል እንደገና መድገም እንደሚኖርበት ይመክረዋል። ከትምህርት በኋላ ሁሉም ሰው ወደ ካራኦኬ ይሄዳሉ። እዚያም ኮኮ ስትዘፍን ሚቶሞ እየተመለከተ ፈገግ ይላል። ከጥቂት ጊዜ በኋላም ኮኮና ሚቱክሲ ለመነጋገር ወደ ውጭ ይወጣሉ። እዚያም ኮኮ በክፍል ውስጥ የተከሰተውን ነገር ሁሉ ለእሷ ታካፍላታለች። ልክ በዚያን ጊዜ ሁለት ወንዶች ልጆች ወደ እነሱ ቀርቦ አብረዋቸው እንዲወጡ ይጋብዛቸዋል። ነገር ግን ልጃገረዶቹ በትህትና እምቢ ይላሉ። ወንዶቹ መውዝበታቸውን ስለቀጠሉ ልጃገረዶቹ ምቾት እንዲያጡና ትንሽ ፍርሃት እንዲሰማቸው ያደርጋሉ። በዚያ ቅስፈት ሚቶሞ ይመጣል። ከወንዶቹም አንዱ ኮኮን ሲሰድባት ይመለከታል። ይህ ያበሳጨዋል። ሰውየውንም ይዞ ወደ ውጭ ይወረውረዋል። ኮኮና ሚቱክሲ ያመሰግኑታል። ሚቶሞ እዛ ስለሚሰራ ለደረሰባቸው ደስ የማይል ሁኔታ ይቅርታ ይጠይቃል። በመቀጠልም በወረቀት የተሰሩ ጽጌረዳዎችን ይሰጣቸዋል። ይህ አነስተኛ ተግባር ሁለቱንም ልጃገረዶች እንዲደሰቱና ልባቸው እንዲረካ ያደርጋል። ከዚያም ኮኮ ሚቶሞን እንደምትወደውና ከሱ ጋር ጊዜ ማሳለፍ እንደምትፈልግ ለሚትሱኪ ትነግራታለች። እንዲሁም ምን እንደምታስብ ትጠይቃታለች። ሚትሱኪም ሚቶሞን እንደምታደንቀው ነገር ግን በዚያ መንገድ እንዳልሆነና ኮኮን እንደምትደግፋት በትህትና ትመልስላታለች። ይህም ኮኮ እንድትረጋጋና እንድትደሰት ያደርጋታል። ቤት እንደተመለሰች ኮኮ ናሪታ ሁለት ሰዎች የሚቶሞን ቤት እንዲጎበኙ የሚያስችል አነስተኛ ዕጣ አውጥቶ እንደነበርና እሷም እድለኛ ሆና መመረጧን ታስታውሳለች። ሚትሱኪንም አብራት እንድትሄድ ለመጋበዝ ትወስናለች። ኮኮ ቀለል ያለና ተራ ልብስ ትለብሳለች። ከዚያም በኋላ ወደዚያ የሚወስዳቸው ናሪታን ታገኘዋለች። ሚትሱኪም ስደርስ ኮኮ እሷ ከተለመደው ውጪ በጥሩ ሁኔታ ለብሳ በማየቷ ትገረማለች። ምክንያቱም ሚትሱኪ ብዙ ጊዜ ቀለል ያሉ ልብሶችን መልበስ ትመርጥ ስለነበረ ነው። ይህ ኮኮ በሚስጥር ሚትሱኪም ለሚቶሞ ስሜት ይኖራት ይሆን ብላ እንድታስብ ያደርጋታል። በመጨረሻ ሚቶሞ ቤት ሲደርሱ ኮኮ እሱ ስለ ቤቱ የሳለውን ስዕል ካየች በኋላ በውስጧ ትደነቃለች። ሚቶሞ ይህን የሳለው በልጅነቱ ከእናቱ ጋር ከእንግሊዝ ከመመለሱ በፊት እንደነበረና አባቱ ግን ለስራ እዛው እንግሊዝ እንደቀረ ይናገራል። ይህንን ስትሰማ ኮኮ በቅርቡ ከአባቱ ጋር እንደሚገናኝ ከልብ ትመኛለች። ከጥቂት ጊዜ በኋላ ናሪታ መራቡን ይናገራል። ስለዚህ ኮኮ ያዘጋጀችውን ኩኪሶች ታወጣለች። አንደኛው የሚቶሞን ፊት ቅርጽ የያዘ ነው። እሱም በጣም ወዶት ያመሰግናታል። ይህም በሚትሱኪ ውስጥ ጥቂት ቅናት እንዲሰማት ያደርጋል። ከዚያም ሁሉም በአንድ ላይ አስፈሪ ፊልም ይመለከታሉ። ፈርታ የነበረችው ሚትሱኪ በሚቶሞ ክንድ ላይ አጥብቃ ትጠመጠማለች። ይህም ኮኮን ይበልጥ ያስቀናታል። በብስጭትና በቅናት ውስጥ ሆና ኮኮ የክሬም ፓኬቱን በጣም አጥብቃ ስትጨምቀው ራሷ ላይ ታፈሳለች። ሚቶሞ በትንሹ እየሳቀ የፊልሙን ጀግና ሴት እንደምትመስል ይነግራታል። ከዚያም ወዲያውኑ ይቅርታ ጠይቆ የምታብስበትን ነገር ለማምጣት ይሄዳል። ሚትሱኪም አብራው በመሄድ የእሱን ትኩረት ለመሳብ ትሞክራለች። ነገር ግን ሚቶሞ በተፈጥሯ የምታስደስተው ኮኮ ላይ ብቻ
ትኩረቱን ያደርጋል። እሷን ማየት ደስ ይለዋል። ናሪታም ይህን ያስተውላል። እንዲሁም ከረዥም ጊዜ በኋላ ሚቶሞ እንደዚህ ፈገግ ሲል ሲያየው መጀመሪያው እንደሆነ በኋላ ላይ ይናገራል። ወደ ቤት በሚመለሱበት መንገድ ላይ ኮኮ እሷ ሚቶሞን ትወደው እንደሆነ ለሚትሱኪ በቀጥታ ትጠይቃታለች። ሚትሱኪ እንደምትወደው በረጋ መንፈስ ትናገራለች። ነገር ግን ጓደኝነታቸው እንዲነካ ስላልፈለገች ቀደም ብላ ምንም ነገር እንዳልተነገረች ትገልጻለች። ኮኮ ሌሎች ሰዎች ችላ ሲሏት እንኳን ሚትሱኪ ሁልጊዜ ከጎና ትቆም እንደነበረ ታስታውሳለች። ስለዚህ ጓደኝነታቸውን ከሁሉ በላይ ያላት ዋጋ ትልቅ እንደሆነ ትወስናለች። በመጨረሻም ሁለቱም ስሜታቸውን በቅንነት ተቀብለው ለእሱ ፍትሐዊነት ለመወዳደር ይወስናሉ። ኮኮ ድፍረቷን ሰብስባ ለሚቶሞ ስሜቷን ትናገራለች። አብሯትም እንዲወጣ ጠይቀዋለች። ነገር ግን እሱ ፍቅር መጀመር እንደማይፈልግ በትህትና ይነግራታል። ተጎድታና አፍራ ኮኮ ትሄዳለች። በኋላም ናሪታ ሚቶሞን ስሜቱን በጥሩ ሁኔታ መግለጽ ስለማይችልና ያለፉትን ግንኙነቶቹ በዚህ ምክንያት ስለፈረሱ ከፍቅር ግንኙነት እንደሚሸሽ ያብራራል። የወላጆቹ መለያየት ከተከሰተ በኋላ ህመም እንዳይፈጠር ስሜቱን ማፈን ተምሯል። በዛው ጊዜ ሚትሱኪን ፍቅሯን ለመናዘዝ ታስባለች። ነገር ግን ሚቶሞ ሌላ ሴት ልጅ ሲከለክል ስታይ ታቆማለች። በዛም ቅስፈት ኮኮ ምንም ነገር ቢፈጠር ተስፋ እንደማትቆርጥ በመናገር ስሜቷን በድጋሚ በከፍተኛ ድምጽ ትገልጻለች። የእግር ኳሶቹም መልእክቷን ሲያበላ ድራማዊ መግለጫዋ ሳታስበው አስቂኝ ይሆናል። ሆኖም አሁን በሚቶሞ ላይ መደነቅና ትንሽ መገረም ይተዋል። ወደ ታች ሲወርድ ሚትሱኪን ያገኛታል። እሷ አስቀድማ ኮኮን ከከለከለ ለእሷ ደግ መሆን እንደሌለበት፣ ምክንያቱም ይህ የሐሰት ተስፋ እንደሚሰጣትና ይበልጥ እንደሚጎዳት ተነግረዋለች። በኋላም ኮኮ ወደ ናሪታ ቀርባ ስለ ሚቶሞ የሚወዳቸውን ነገሮች፣ የትርፍ ጊዜ ማሳለፊያዎቹንና የሚወደውን ምግብ ሁሉ እንዲነግራት ትጠይቀዋለች። ነገር ግን እሱ ፈቃደኛ አይሆንም። አሁንም ቢሆን ኮኮ ተስፋ ሳትቆርጥ እሱን ለማሳመን ናሪታን መከተሏን ትቀጥላለች። በመጨረሻም እሱ እጅ ሰጥቶ ስለ ሚቶሞ፣ ስለ ልምዶቹ፣ ስለ ትርፍ ጊዜ ማሳለፊያዎቹና ስለሚወዳቸው ነገሮች ሁሉ ይነግራታል። ሆኖ ሚቶሞ እነሱ በደስታና በፈገግታ ሲያወሩ ሲያይ ቅናትና ትንሽ ሐዘን ይሰማዋል። ስለዚህ ወደ ኮኮ ሄዶ ስለምን እንዳወሩ እንደነበረ ይጠይቃታል። ነገር ግን እሷ ከሱ ጋር ከተያያዘ ምንም ነገር እንዳልነበረ በፍርሃት ስሜት ትናገራለች። ይህም እሷ ቀድሞውንም እንደረሳችውና አሁን ናሪታን እንደምትወድ አድርጎ ስላሰበ ተስፋ ያስቆርጠዋል። ቤት ውስጥ የሚቶሞ እናት ወደ ጃፓን ከተመለሱ በኋላ ስለተዋቸው ከባሏ ጋር ተነጋግራ መፋታትን ትጠይቃለች። በማግስቱም ሁሉም ሰው ወደ መዝናኛ ፓርክ ይሄዳል። እዛም ኮኮ ሚቶሞን ሙሉ ቀኑን አንድ ጊዜ እንኳን እንዳልተመለከታት ታስተውላለች። በዛም ታዝናለች። እዚያም ኮኮ ሚቶሞ ሙሉ ቀን አንድ ጊዜ እንኳን እንዳልተመለከታት ታስተውልና ታዝናለች። በዚህ መሀል ሚቶሞ ናሪታና ኮኮ ምን ያህል በጥሩ ሁኔታ እየተግባቡ እንደሆነ ያስተውላል። ስለዚህ ሚትሱኪ ጥሩ እንዳልሆነች ስትናገር ናሪታና ኮኮ የተወሰነ ጊዜ ብቻቸውን እንዳሳልፉ በማሰብ እሷ እረፍት ስታደርግ አብሯት ለመቆየት ይወስናል። ሆኖም ኮኮ ዞር ስትል ሚቶሞ እና ሚቶክሲ አለመኖራቸውን አይታ ትገረማለች። ናሪታ ሚቶሞ ሚቶክሲን ለመንከባከብ እንደቀረ ይነግራታል። ነገር ግን ኮኮ ሚቶክሲ ከሱ ጋር ብቻዋን ለመሆን ስትል ይህንን ሆን ብላ አድርጋው ሊሆን እንደሚችል ትረዳለች። በዛም ጊዜ ሚቶክሲ በሚቀጥለው ዓመት ከወንድ ጓደኛዋ ጋር መመለስ እንደምትፈልግ ለሚቶሞ ፍንጭ ትሰጠዋለች። ነገር ግን በዚያ ቅስበት ሚቶሞ የጠፋ ልጅ አይቶ እሱን ለመርዳት ይሄዳል። የልጁ ወላጆች ሲደርሱ ልጁ ፊኛውን ይለቀዋል። ይህም በሚቶሞ ውስጥ ከወላጆቹ ጋር ይኖሩበት የነበረውን ጊዜ ያስታውሰዋል። በሌላ በኩል ኮኮ መጸዳጃ ቤት ትሄዳለች። ስልኳም ስለሚዘጋ ከናሪታ ጋር ትለያያለች። ከአንድ ሰው ጋር ተጋጭታ የሚቶሞም ተወዳጅ ገጸ ባህሪ ያዘጋጀችለትን የቁልፍ ማሰሪያ ጨምሮ እቃዎቿን ትጥላለች። በዚህ መሀል ናሪታ ኮኮ መጥፋቷን ለሚቶሞ ያሳውቃል። ሚቶሞም ሊፈልጋት ይወስናል። ምንም እንኳን ሚትሱኪ በቅናት ስሜት እንዳይሄድ ብትጠይቀውም እሷን ችላ ብሎ ኮኮን ለመፈለግ ይሄዳል። በመጨረሻም በውሃ ውስጥ እንስሳት መመልከቻ ውስጥ ያገኛታል። በመገረምም እዚያ ምን እየሰራ እንደሆነ ስትጠይቀው ናሪታ እንደጠፋች ስለነገረው ሊፈልጋት እንደመጣ ይነግራታል። ይህ ኮኮ ልቧን ይነካዋል። አሁንም እሱን መርሳት እንዳልቻለችና አሁንም በጣም እንደምትወደው ትናዘዛለች። ይህን ሲሰማ እሷ ካሁን በኋላ እንደማትወደው ስላሰበና በናሪታ ላይ ቀንቶ ስለነበረ ቀኑን ሙሉ ችላ ስላላት ይቅርታ ይጠይቃታል። ሚቶሞ በፍቅር የመውደቅና በድጋሚ የመተው ፍርሃት እንደነበረው ለዚህም ስሜቶቹ እንዳላየ ለመምሰል እንደሞከረ ያምናል። ነገር ግን እውነቱ እሷን በጣም እንደሚወዳት ነው። ይህም ኮኮን ደስተኛ ያረጋታል። በመቀጠልም በጧቷ ላይ ትንሽ ጉዳት ያስተውልና ስለ ሁኔታው ይጠይቃታል። እሷም ለሱ ያዘጋጀችለትን የቁልፍ ማሰሪያ ትሰጠዋለች። እሱም በደስታ ይቀበላል። ከዚያም እጇን ይዞ የፍቅር ግንኙነታቸውን ይጀምራሉ። ወደ ቤት ሲመለሱ ኮኮ እሷና ሚቶሞ አሁን አብረው እንደሆኑ ለሚትሱኪ ትነግራለች።
ትነግራታለች። ሚትሱኪም እንዳትጨነቅና ደስተኛ እንድትሆን ለመናገር እንኳን ደስ አለሽ ትላታለች። ኮኮም ይህንን ታደንቃለች፣ ታመሰግናለች። ምንም እንኳን ሚትሱኪ በእርግጥ ደህና እንዳልሆነች ብትረዳም። በማግስቱም ኮኮ ከወንድ ጓደኛዋ በመስኮት በኩል ውጪ እንድትመለከት የሚጠይቅ መልእክት ይደርሳታል። እዚያም ፈገግ ብሎ ሲመለከታት በማየቷ ትገረማለች። እሱ እንደናፈቃትና ሊያያት እንደሚፈልግ ይነግራታል። ይህም ልቧን ይነካታል። ቀናትም እያለፉ ሲሄዱ ቀጠሮዎችም ይያዛሉ፣ ይደሰታሉ። በትምህርት ቤት ጊዜያቸውም ሁሉ አብረው ያሳልፋሉ። ይህም ሚትሱኪና ሌሎች ልጃገረዶች ያስቀናቸዋል። ምክንያቱም ሚቶሞ የሴት ጓደኛ ያለው ብለው ማመን ስላልቻሉ ነው። ኮኮ ምሳ ታዘጋጅለታለች። ሚቶሞ ደግሞ እንግሊዝኛ እንድታጠና ይረዳታል። እሷ በቃላት አጠራሩ ተደንቃ አንድ ቀን ወደ እንግሊዝ ይመለስ እንደሆነ ትጠይቀዋለች። ነገር ግን ወላጆቹ ሊፋቱ ስለሆነ እንደማያስብ ይነግራታል። ይህንን ስትሰማ ኮኮ አይኑን በጨርቅ ትሸፍንና ማልቀስ ከፈለገ እንዲያለቅስና ስሜቱን ማፈን ጥሩ እንዳልሆነ ትነግረዋለች። በዚህ ተነክቶ ከአሁን በኋላ ስሜቱን እንደማያፍን ይናገራል። እንዲሁም እንደሚወዳት ይናዘዛል። በመቀጠልም ከንፈሯን ለመሳም ወደ እሷ ይጠጋል። ነገር ግን ያ ቅስፈት በኮኮና ድምጽ ይቋረጣል። እሷም ፒዛ መምጣቱን ስትጮህ ኮኮ ለመቀበል ወደ ታች ትወርዳለች። በዛው ጊዜ ሚቶሞ ከእናቱ ወደ ኒውዮርክ ለስራ እንደምትሄድና እሱም ከእሷ ጋር እንዲሄድ እንደምትፈልግ የሚገልጽ መልእክት ይደርሰዋል። ከጥቂት ቀናት በኋላ ሚቶሞ ኮኮን ወደ ገጠር ቤቱ ይጋብዛታል። እዚያም ናሪታና ሚትሱኪ አብሮ ይሄዳሉ። ይህ የሆነው በዋነኝነት የኮኮ እናት ልጇ ከወንድ ጓደኛዋ ጋር ብቻዋን መሆን እንደሌለባት ስለወተወተቻት ነው። እዚያም ሚትሱኪ ለኮኮ አስቀድማ ሚቶሞን እንደረሳቸውና ስለሷ እንዳትጨነቅ ትነግራታለች። ሚቶሞ ግን ለናሪታ እናቱ ወደ ኒውዮርክ ስለሚዘዋወሩ እሱም መንቀሳቀስ እንዳለበትና በዚያን ቀን ለሴት ጓደኛው ሁሉንም ነገር ለመናገር ማቀዱን ይነግረዋል። በቪላ ውስጥ ሚቶሞና ሚትሱኪ ትዊስተር ይጫወታሉ። ነገር ግን ሚትሱኪ እስኪወድቅ ድረስ ትገፋዋለችና ጨዋታውን ታሸንፋለች። ኮኮ በሱ ላይ ለምን እንደዚህ ኃይለኛ እንደነበረች ትጠይቃታለች። ሚትሱኪም ሳታስተውል ያደረገችው ሊሆን እንደሚችል ትመልስላታለች። ነገር ግን ኮኮ ያንን ያደረገችው አሁንም በሱ ላይ ቂም ስላላት እንደሆነ ታምናለች። ቆየት ብሎም ኮኮና የወንድ ጓደኛዋ በጠረጴዛ ጨዋታ ካርዶችን ያዘጋጃሉ። ሚትሱኪና ናሪታ ደግሞ ሳህኖችን ያጥባሉ። ሚትሱኪም አንድ ነገር ለመግዛት ወደ ሱቅ እንደምትሄድ ትናገራለች። ጊዜም ያልፋል፣ ነገር ግን አትመለስም። ስለዚህም ሁሉም ሰው ተጨንቆ እሷን ለመፈለግ ወደ ውጭ ይወጣል። ሚቶሞም ቦታውን ስለሚያውቅ ወደ ጫካ ይገባል። በመጨረሻም ሚትሱኪን ያገኛታል። ኮኮ በጨዋታው ወቅት ሚትሱኪ በሚቶሞ ላይ ምን ያህል ጨካኝ እንደነበረች ለናሪታ ስትነግረው ናሪታ ሚትሱኪ ምናልባት አሁንም ሚቶሞን እንደምትወደውና እሱን ለመርሳት ግን ለመጥላትን እየሞከረች እንደሆነ ይነግራታል። ሚትሱኪ ሚቶሞን ስታየው ለምን ሊፈልጋት እንደመጣ ትጠይቀዋለች። እሱም ያደረገውን የኮኮ ጓደኛ ስለሆነች እንደሆነ ይመልሳል። በመቀጠልም ኮኮ በእርግጥ እንደሚወዳት ትጠይቀዋለች። እሱም አዎ ይላል። በቅናትም ስሜት ትስመዋለች። ይህንን ኮኮ ትመለከታለች። በክህደቱም የተጎዳችው ኮኮ ለሚትሱኪ አሁንም በኋላም ጓደኞች እንዳልሆኑ ትነግራታለች። ሚትሱኪም አፍራ እቃዎቿን ጠቅልላ ከቤት ወጣች። በሆነው ነገር ሚቶሞ የጥፋተኝነት ስሜት ይሰማዋል። እንዲሁም ሀገር ለቆ እንደሚሄድ ለኮኮ መናገር አይችልም። ይልቁንም እሱ የቅርብ ጓደኛዋን እንድታጣ ምክንያት መሆን እንደማይፈልግ ይነግራታል። ግንኙነታቸውም እንዲያቆሙ ይጠይቃታል። ይህም ኮኮን እጅግ እንድታዘን ያደርጋታል። ይህንን ሲረዳ ናሪታ ሚቶም ሀገር ለቆ እንደሚሄድ ለኮኮ እንዲነግራት ይመክረዋል። ሆኖም ኮኮ ሚትሱኪ ማየት ስላልፈለገች በዚያን ቀን ወደ ትምህርት ቤት አትሄድም። በቁጭት የተሞላችው ሚትሱኪ ሚቶሞን ስለሳመችው ይቅርታ ትጠይቀዋለች። እንዲሁም ለረዥም ጊዜ እየወደደችው ነገር ግን ውድቅ እንዳትደረግ ስለፈራች ልትነግረው እንዳልደፈረች ትናዘዛለች። ውድቅ ተደርጋ ስለማታቅ ተስፋዋንም አጥብቃ ይዛ በመቆየቷ በመጨረሻም ለመሳም ደረሰች። እሷም ህይወቷን መቀጠል እንድትችል በትክክል ውድቅ እንዲያደርጋት ወይም እምቢ እንዲላት ትጠይቀዋለች። ኮኮን በመጉዳቷ እንደምትጸጸትና ጓደኝነታቸውን ለማስተካከል ብቻ እንደምትፈልግ ትናገራለች። ይህንን ሲሰማ ሚቶሞ ፈጽሞ ወዷት እንደማያውቅ ይነግራታል። እንዲሁም ኮኮን በደንብ እንድትከባከብለት ይጠይቃታል። በማግስቱም ጃፓን ለቆ እንደሚሄድም ይገልጽላታል። ለኮኮም እንዳስነግራትም ይጠይቃታል። በዚያኑ ምሽት ናሪታ አሁንም በሚትሱኪ ላይ የተቆጣችውን ኮኮን ያገኛታል። እሱም በሚትሱኪ በትምህርት ቤት ውስጥ የተናገረችውን ሁሉ ምን ያህል እንደተጸጸተች ይነግራታል። ይህንን ስትሰማ ኮኮ አብረው ያሳለፏቸውን ጊዜያቶች ታስታውሳለች። በማግስቱ ሚትሱኪን ለመፈለግ ትሄዳለች። ሚትሱኪም ከእሷ ጋር ለመታረቅ ለምን እንዳልመጣች ትጠይቃታለች። ሚትሱኪም ኮኮ ዳግመኛ ልታያት እንደማትፈልግ ተናግራ እንደነበረ ታስታውሳታለች። ሚትሱኪም ላደረገችው ነገር ይቅርታ ትጠይቃለች። እንዲሁም ኮኮ ዳግመኛ አያናግረኝም ብላ ፈርታ እንደነበረ ታምናለች። ግንኙነቷን በማበላሸቷ ይቅርታ
ትጠይቃታለች። ኮኮም በማግስቱ ለሚቶሞ ፍቅሯን በድጋሚ እንደምትናዘዝ በመግለጽ እንዳትጨነቅ ትነግራታለች። በዛ ቅጽበት ሚትሱኪ ሚቶሞ በዚያ ምሽት እንደሚሄድ ታስተውላለች እና ለኮኮ ትነግራታለች። ብስክሌቷንም ታበድራታለች። በዛን ጊዜ ሚትሱኪ ራሷ ናት የሚገፋትና በፍጥነት እንድትሄድ የምታበረታታት። ኮኮ በተቻላት ፍጥነት ወደ አየር ማረፊያ ትገባለች። እንዲሁም ሚቶሞ ወደ አይሮፕላኑ ሊገባ ሲል ትደርሳለች። በእንባም ሆና የሱ የሴት ጓደኛ በመሆኗ በጣም ደስተኛ እንደነበረች አብረው ያሳለፏቸውም ጊዜዎች ፈጽሞ እንደማትረሳት ትነግረዋለች። ሁልጊዜም እንደምትወደው ትናገራለች። ደህንነቱም የተጠበቀ ጉዞም ትመኝለታለች። ይህን ሲሰማ ሚቶሞ ወደ እሷ ይሮጣል። ለመሄድ ስላልቻለ ያለሷ መሄድ እንደማይፈልግና ከጎኗ መቆየት እንደሚፈልግ ይናዘዛል። በስሜት የተዋጠችው ኮኮ በጣም እንደምትወደው ትነግረዋለች። እሱም እሷን ይበልጥ እንደሚወዳት ይመልስላታል። በዚያም ቅጽበት ለስላሳና ከልብ የሆነ መሳሳም ይጋራሉ። በመጨረሻ ሚቶሞ ከእናቱ ጋር ተነጋግሮ ጃፓን ውስጥ ለመቆየት ይወስናል። ከኮኮና ከጓደኞቹ ጋር ለመኖር ይመርጣል። እንግዲህ ቤተሰቦቼ ይህ አስደናቂ ታሪክ እዚህ ላይ ያበቃል። ቪዲዮን ከወደዳችሁ ላይክ ማድረጉን፣ ሰብስክራይብ ማድረጉንና የደወል ምልክቱን ማብራቱን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩን።